ነው ደሞ ማስገደድም ስለሌለ ቢሆን አልኩሽ እኮ እኔ እያንዳንዱን ኢትዮጵያ እየቆነጠጥኩኝ ዌክ አፕ ብለው እንግዲህ አልችልም እንጂ ስለምወዳችሁ ኧረ ንቁ እንዴ ላይክ ቢያንስ ኦፕን ዩር አይስ እየተካሄደ ያለውን ነገር ደንገጥ በሉ ብል ደስ ይልሻል። አንዳንዴ ግን የለም በቃ ሁሉም ፈጣሪ የራሱ መንገድ ስላለው የራሱ አካሄድ ስላለ ያንቺንም ደግሞ ፈጣሪ እንዲመራሽ ጸልይልሻለሁ። በተረፈ ግን ዊንታዬ just think about it ዝም ብለሽ ኦፕን ማይንድ ዱኝና ክፍት ሆነሽ የነጫጭ ሰዎችን ማምለክ ምስል ይደክማል። ነጫጭ ሰዎች ሊትራሊ ነጫጭ ሰዎች አንቺ ጥቁር ሰው ሆነሽ የነጣጭ ሰዎች ምስል ላይ ቆሞ ሶ ስኬር ከዛ ደግሞ እንደገና የራሳቸው የገደሉት ሰዎች ታሪክ መጽሐፍ ቅዱስ ተብሎ ገዳዮቹም አስገዳዮቹ ምናምን አንድ መጽሐፍ ተደርጎ ቅዱስ ከዛ I'm sorry ይቅርታና ትንሽ ለኔ ያንን መጽሐፍ ስነካ ንጽጽር እንዳልኩሽ ማለዶ ትንሽ ትራውማ አለብኝ መሰለኝና ግን የእስልምናን አላህ ይርዳሽ ቀጥተኛውን መንገድ ይምራሽ። አንድና አንድ ነው አላህ አይወልድም አይወለድም ሰውም አይደለም ፀሐይም ጨረቃም ያልሆነ ረቂቅ የሆነ ቀንም ለሊትም ሁሉም ነገር የሚያፈራርቅ የራሱ የሆነ አምላክ አለ። እኔ እንድናገር የሚያደርግ ሁሉን ነገር በሱ ክሬሽን ረቂቅ የሆነ ማለት ነውና እሱም ደግሞ አጋር እኩያ አማካሪ ሽርክ ከፊትና ከኋላ የሌለበት እሱ ብቻ የሆነ አንድ አምላክ አለ። እሱ ነው የምናመልከው። አመሰግናለሁ ስላዳመጥሽኝ። Thank you ማሻአላህ አዲስ አለም አላህ ይጨምርልሽ። ማሻአላህ በጣም ነው والله ልብ የሚነካ ምክር ነው። ጀዛኩሙላሁ ኸይራን። አንቺም ወንድማችን መሐመድም አላህ ይጨምርላችሁ። አላህ በቁርአኑ ይላል بعد اعوذ بالله من الشيطان الرجيم بسم الله الرحمن الرحيم والله يدعو الى دار السلام ويهدي من يشاء الى صراط مستقيم። አላህ የሰው ልጅን ወደ ሰላም መንገድ ይጠራል፣ ወደ እስላም ይጠራል። ሲጠራ አላህ የቀደረለት የጻፈለት ሰው በቀላሉ ሻሃዳ ይይዛል። ስለዚህ አላህን የጠራችሁ በመጀመሪያ እናንተን አላህን የጠራችሁ ለእህታችን ለዊንታና አለሽ አለ መምህር ቅድም ወንድማችን መሐመድ እንደምሳሌ አንስቶ ነበር። አላህ በቁርአኑ ይላል ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ለህዝቦች ሁሉ መልእክተኞችን ልከና ይላል አላህ በቁርአኑ። እነሱ የተላኩበት ትልቁ ዓላማው ምንድነው? የሰው ልጅ አንድም ፈጣሪ ብቻ እንዲገዛ መሰረት ነው። በመጽሐፍ ቅዱስ ማይተሽ ከሆነ ለሙሴም ለኢየሱስም እግዚአብሔር የተናገረው ምንድነው? ለምሳሌ እንደ ምሳሌ ብትወስጂ በማርቆስ ወንጌል ላይ የተቀመጠው ምዕራፍ 12 ቁጥር 28 ላይ ከጻፎቹም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከተእዛዛት ልብ በይ መሰረት ነው ይሄ ነገር ከተእዛዛት ሁሉ ፊተኛይቱ ማናቻይቱ ናት ብሎ በጠየቀው ጊዜ ኢየሱስ ምን ብሎ ነው የመለሰለት? ከተእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። የሁሉም ነገር መሰረት ከተእዛዛት ሁሉ የመጀመሪያው ምን ብሎ ነው የመለሰለት? ጌታ አምላካችን አንድ ጌታ ነው ብሎ ነው የመለሰለት። ጌታ አምላካችን ነው ያለው። ያ ማለት ኢየሱስንም ያካትታል ማለት ነው። አምላክ ለኢየሱስም አምላክ ነው ማለት ነው። በዛ ብቻ አይደለም። በመጽሐፍ ቅዱስ በማርቆስ በዮሐንስ ወንጌል ላይ አንብበሽ ከሆነ ምዕራፍ 20 ቁጥር 17 ላይ ለእናቱ ኢየሱስ ምን አላት? ወደ አባቴ አላረኩምና አትንክኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አረጋለሁ ብሏል ብለሽ ንገራቸው አላት። ወደ አምላኬ ኢየሱስ በአንደበቱ አምላክ አለኝ እያለ ነው። አንቺ የምታምኚው አምላክ አንድ እንደሆነ ነው። ታዲያ አንዱ አምላክ ኢየሱስ ነው ወይስ የሱ አምላክ ነው? ህሊናሽ ይፍረድ እዚህ ጋር። እንዴ አምላኬ ካለ እንግዲህ አምላክ ሁለት አይደለም ሶስት አይደለም። ቅድም ለወንድማችን ለመሐመድ የተናገርሽው እኛም የምናመልከው አንድ አምላክ ነው ያልሽው። አንዱ አምላክ ኢየሱስ ነው ወይስ አምላክ ነው ታዲያ አሁን የሚሆነው? ያ ብቻ አይደለም። በብዙ ቦታ ላይ ሊሰቅሉትን መስቀል ላይ ባወጡትም ጊዜ ምን ብሎ የተናገረው? ኤሎሄ ኤሎሄ ላማ ሰበክተኒ ኤሎሄ ኤሎሄ ላማ ሰበክተኒ ብሎ ጮህ ይላል። ትርጉሙ ምንድነው? አምላኬ አምላኬ ለምን ተውኸኝ ማለት ነው። አምላኬ አምላኬ አምላክ አለው።
ኢየሱስ አምላክ አለው እንጂ እሱ ራሱ አምላክ አይደለም እያለ ነው እኛ ያለነው። አላህ በቁርአኑ ክርስቲያኖችን ሲያርም ልብ በይ። አላህ ክርስቲያኖችን ሲያርም ምን ይላል? ለቀድ ከፈረ الذين قالوا ان الله والمسيح ابن مريم። እነዛ የአላህን አንድነት የካዱ ሰዎች አላህ ብሎ ማለት አምላክ ብሎ ማለት ኢየሱስ ነው አሉ። ነገር ግን አለ አላህ ኢየሱስ በዛኔ በነበረበት ጊዜ በዚህ ምድር ላይ በነበረበት ጊዜ ለህዝቡ ምን ብሎ ነው ያስተማረው? ልብ በሉ። ያ በኒ እስራኤል እናንተ እስራኤል ሰዎች ሆይ እዕቡዱላህ ረቢ ወረበኩም አላህ ጌታዬና ጌታችሁ ነውና እሱን ብቻ ተገዙት። ኢነሁ መን ዩሽሪክ ቢላህ እነሆ በአላህ ላይ አንዳችን ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀነህ ጀነት በሱ ላይ እርም ናት፣ መኖሪያውም እሳት ናት፣ ጀሃነም ናት፣ ሲኦል ናት ብሎ ነው ያስተማረው ብሎ አላህ በቁርአኑ ይነግረናል ማለት ነው። ይህንን ቃል በቃል ከቁርአን አላህ እንደዚህ ብሎ የነገረን ከመጽሐፍ ቅዱስ ላይ በፈጣሪ ላይ አንዳች ነገር ያጋራ ሰው ሲኦል እንደሚገባ ነው መጽሐፍ ቅዱስ የሚያስተምረው። ለምሳሌ ማቴዎስ ወንጌል ላይ አንቻን በውሽ እንደሆነ አንድ ሰው ወደ ኢየሱስ ሮጦ መጣና ቸር መምህር ሆይ በማርቆስና በሉቃስ ላይ ሉቃስ 18 ላይ ቸር መምህር ሆይ የዘላለምን ሕይወት ይወርስ ዘንድ ምን መልካም ነገር ላድርግ ብሎ በተናገረው ጊዜ ኢየሱስ በመጀመሪያ ተናጋሪውን ነው የተናጋሪውን የጠያቂውን ስህተት ነው ያረበው። ምን ብሎ ስለምን ቸር ትለኛለህ ነው ያለው። ስለምን ቸር ትለኛለህ ብሎ ያ ቁጣ ነው። ቸር ቢሆን ኖሮ ዝም አዎ ቸር ነኝ ብሎ በተናገረ ነበር። ስለምን ቸር ትለኛለህ ነው ያለው። ተቆጣው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ነው የመለሰለት። ይህም ብሎ የተናገረው ኢየሱስ ነው። ነገር ግን ዛሬ ላይ ክርስቲያኖች ኢየሱስን ቸር ነው አምላክ ነው ይሉታል። ታዲያ የኛ ጥያቄ ምንድነው? በዛኔ ኢየሱስ ያስተማረው ስለራሱ ያስተማረው ሐሰት ነው ወይስ ኢየሱስ ስለራሱ አላወቀም? ቄሶችና ፓስተሮች ናቸው ስለ ኢየሱስ ይበልጥ የሚያውቁት። ህሊና ሽፍረድ እዚህ ጋር በመጽሐፍ ቅዱስ ላይ ብዙ ምሳሌዎች እንደ ምሳሌ ማንሳት እንችላለን። ለምሳሌ ማርቆስ ወንጌል ላይ ምዕራፍ 11 ከቁጥር 11 ጀምሮ በማግስቱም ከቢታንያ ሲመለሱ ኢየሱስ ርቦት ነበር። ልብ በይ። የዛኔ ከሩቅ የሆነ ዛፍ ያይና ፍሬ ይኑራት አይኑራት አላወቀም። ምናልባት ፍሬ ይገኝባት እንደሆነ ብሎ መጣ ይላል። ምናልባት አምላክ እንዴት በምናልባት ይሄዳል? አምላኬ ነው ብለሽ የምታመልከው አካል በምናልባት እንዴት ይሄዳል? እንዴ አንዷን ዛፍ ፍሬ ይኑራት አይኑራትን ያላወቀ ኢየሱስ እኛ በምናችን ነው ታዲያ አምላካችን አድርገን እኛ የምንገዛው? እንዴ እዛም ስደርስ ቅጠል እንጂ ምንም አላገኘባትም ይላል። እንዴ ወቅቱ ጸደይ፣ በጋ፣ በልግና ክረምት መሆኑን እንዴት አላወቀም? አምላክ ከሆነ የወቅቶችንም ፈጣሪ እሱ መሆን ነበረበት። አንዷን ዛፍ ፍሬ ይኑራት አይኑራትን ያላወቀ እንዴት አድርገን ነው የሰማያትና የምድርን ፈጣሪ ምስጢርን አዋቂ ውስጡን አዋቂ ውጩን አዋቂ ብለን የምናመልከው? ይሄ ግፍ አይደለም? እስቲ እንዴት አድርገን ቆይ ይሄ ወላሂ በጣም ያሳዝናል። ቀጠለና በመጨረሻ ላይም ዛፊቷንም ረገማት ይላል። አምላክ ሩህሩህ ነው፣ አዛኝ ነው፣ መሐሪ ነው። ለራሱ የሚበላበት ወይ ደግሞ ለራሱ ፍሬ ቢያጣ ሌላ ስንት አላህ ህይወት የሰጣቸው ስንት ነፍስ ጡራል፣ ስንት እንስሳ አለ፣ አዋፎች አሉ፣ የሰው ልጅ አለ፣ ሌላ ስንት ነገር አለ። ለራሱ ፍሬ ቢያጣ ሌላ ፍጥረት ከሱ ነገር ይመገባል ብሎ እንዴት አላሰበም? ብዙ ነገሮች አሉ ለሰው ልጅ በጣም ትልቅ ጥያቄ ሆኑ። እንዲህ አይነት ነገሮች እንዴት መልስ ያገኛሉ? እስቲ ለምሳሌ ኢየሱስ አምላኬ ነው ካልሽ እንዲህ አይነት ነገሮችን ምን አይነት መልስ ነው የምትሰጪው? ይከብዳል። በዮሐንስ ወንጌል ላይ ለምሳሌ ክርስቲያኖች ኢየሱስ ሁሉንም ነገር ፈጣሪ ነው ብለው ያስተምሩሻል። በዮሐንስ ወንጌል ላይ ምዕራፍ 5 ቁጥር 30 ላይ ኢየሱስ ራሱ ባንደበቱ እኔ ከራሴ አንዳችን ላደርግ አይቻለኝም ነው። አንዳች ብሎ አንዳች ቅንጣት ያህል ምንም ማድረግ አልችልም እያለ ነው ያለው። እንዲህ እኔ ከራሴ አንዳችን ላደርግ አይቻለኝም እንደሰማሁ ፈርዳለሁ ነው ያለው። አምላክ ከራሱ ምንም ማድረግ አይችልም? አምላክ ለመፍረድ መስማት ነው እንደሚጠበቅበት። እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ አለ። የላከኝን ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ እንኳን በመሰክር ምስክርነቴ እውነት አይደለም ነው ያለው። እንዴት አምላክ ስለ ራሱ መስክሮ ምስክርነቱ እንዴት እውነት አይሆንም? ቀልብ አቅል እኛ እያንዳንዱ ነገር ማስተንተን ነው ያለብን።
አላህ በቁርአኑ ሲናገር ስለ ቁርአን እያንዳንዱን አያ አላህ ይላል አፈላ የተደበሩን አልቁርአን ቁርአንን አያስተነትኑምን? እያንዳንዱን አያ ለምሳሌ አንድ ሰው ስለ አላህን አንድነት ከጠየቀ ሱረቱል ኢኽላስ ብቻ በቂ ናት። የመካ ቁረይሾች ነቢያችን ሰለላሁ ዐለይሂ ወሰለም አምላክ ምን አይነት አምላክ ነው? እስቲ ስለ አምላክህ ንገረን። አምላክህ ምንድነው? ዛፍ ነው? ጣዖት ነው? ምንድን በቃ ብዙ እንትኖችን አቀረቡና ጠየቁ። የዛኔ አላህ ወህይን ጅብሪልን ዐለይሂ ሰላም ላከና አጠር ያለች ሱራ ማንኛውም ሰው ለማንኛውም ሰው ለእያንዳንዱ ህሊና መቀበል የሚችለውን አላህ የሱረቱል ኢኽላስን አወረደ። ያስ ምንድነው? ሙሐመድ ሆይ ቁል ሁወ አላሁ አሐድ አላህ አንድ ነው በል። አሐድ የሚለው የአረብኛው ቃል ልብ በይ። ለምሳሌ እኛ በአማርኛ አንድ ብለን ሁለት ማለት እንችላለን። በአረብኛ ግን አሐድ ብለን ሌላ ቁጥር መጨመር አንችልም። ከሱ ቀጥሎ መጣ የለም። እንደዚህ አይነት ቁጥር የለም። ለምሳሌ አንድም አይደለም። አሐድ ማለት ብቸኛ የሆነ ማለት ነው። አላሁ ሰመድ አላህ የሁሉም ነገር መጠጊያ ነው። አላህ የሁሉም ነገር መጠጊያ ነው እንጂ እሱ ራሱ በሌላ አካል ላይ ተጠግቶ ምኑር አይደለም። ኢየሱስን ብታይ ራበው ይልሻል መጽሐፍ ቅዱስ። ውሃ ጠምቶት እንደዚህ ሆነ ይልሻል። በማግስቱም ከእንተንም ሲመለሱ መንገድ መሄድ ደክሞ የያዕቆብ ምንድን ነው የሚባለው መንገድ ከመሄድ ደክሞ በተቀመጠበት ጊዜ 6 ሰዓት ሆነ ይልሻል። በእንተንም ሲሄዱ እንቅልፍ ይዞ ተኛ ይልሻል። ይሄ ሁሉ የጥገኝነት ባህሪ ነው። እንዴ አምላክ የሁሉም ነገር መጠጊያ ነው እንጂ ራሱማ ተጠጊማ እንዴት ሊሆን ይችላል? ጥገኛ እንዴት ይሆናል? ጥገኛ ከሆነ እኮ አምላክነቱ በቃ ማለት እኮ ነው። እዛው ተራባ ይላል፣ እዛው ውሃ ጠማው ይላል፣ እዛው እንደዚህ ሆነ ይልሻል። ይሄ ሁሉ የጥገኝነት ባህሪ ነው። እንዲህ አይነትን አካል እንዴት አምላክሽ አድርገሽ እንዴት አድርገን ነው የምታመልኪው? እንዴት አድርገሽ ነው የምታመልኪው? ይሄ ተቀባይነት የለውም። ስለዚህ አላህ የሁሉም ነገር መጠጊያ ነው። አልተወለደም አይወልድም። አንድ አካል የሚወልድ ከሆነ ከወለደ አምሳያ ያለው ማለት ነው። አምላክነቱ በቃ። እስቲ አምላክ ወለደ ካል ለምሳሌ ኢየሱስ ለምሳሌ አምላክ ወለደ ካል ከማን ነው የወለደው? የግድ ሚስት ታስፈልጓለች። የዛኔ ከማርያም ነው የወለደው። ማርያም ለአምላክ ምን ሆነች ማለት ነው? ሚስቱ ሆነች። አይ ሚስቱ አይደለችም። ታዲያ ምንድናት? ከእጮኛ ወለደ ነው የምንለው። አይ አይደለም። ከምንድነው? ከምኑ ነው የወለደው? በዝሙት ነው የወለደው። መጨረሻ ላይ ሄደን አምላክን ዝሙተኛ እናደርጋለን ማለት ነው። ይሄ ህሊናችን እንዴት እንደዚህ ነገር ይቀበላል? ለምንድነው ልጅ ያስፈለገው? አምላክ እንግዲህ አያረጅም፣ አይሞትም፣ አይታከትም። ለምንድነው ልጅ ለአምላክ የሚያስፈልገው? እንዲህ ለአምላክ ልጅ ያስፈልገዋል? አያስፈልገው። ከዛ ወለም የኩን ለሁ ኩፉወን አሐድ ወላ አምሳያ ወላ ቢጤም የለውም። ለምሳሌ ክርስቲያኖች ዛሬ ላይ አምላክ ልጅ አለው፣ ኢየሱስ የእግዚአብሔር ልጅ ነው ብሎ ነው የሚያመልኩት። ነገር ግን አላህ ስለ ራሱ ሲናገር ምን ብሎ ነው የሚናገረው? ለምሳሌ በሱረቱል መርየም ላይ እንደ ምሳሌ ብንወስድ አላህ በሱረቱል መርየም ምዕራፍ 19 ከተራ ቁጥር 88 ጀምሮ ያለውን ብናይ ወቃሉ ተኸዘ ረሕማን ወለዳ አርረሕማን አላህ ልጅን ያዛሉ። ለቀድ ጅእቱም ሸይአን ኢዳ እጅግ በጣም መጥፎ ክፉ ነገርን አመጣችሁ። አምላክ ልጅ አለው ማለት በጣም ስድብ ነው ብሎ አላህ እየተናገረ ነው ያለው። አምላክን መሳደብ ነው። ለአምላክ የማይገባውን ነገር እየተናገራችሁ ነው ያላችሁት። እነሱ በተናገሩት ነገር ተካዱ ሰማዋቱ የተፈጠርነ ምን ወተንሸቁል ጅባል ወተኸሩል ጅባሉ ሀዳ እነሱ በተናገሩት አምላክ ልጅን አለው ስላሉ ሰማያት ልትቀደድ ምድር ልትሰነጠቅ ቃሉ በጣም ከባድ እኮ ነው። ጋራዎቹም ተንደው ሊወድቁ ይቀርባሉ። ምክንያቱም ለአርረሕማን ልጅ አለው ስላሉ አንደዑ ለረሕማን ወለደ አላህ ልጅን አለው ልጅ ወለደ ስላሉ ይሄ በጣም ከባድ ነው። ወማ የንበጊ ለረሕማን አየተኺዘ ወለዳ ለአላህ ለአርረሕማን ለአምላክ ልጅ መያዝ አይገባውም። ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ በሰማያት ያለውን በምድርም ያለው ለአላህ ባሪያ እንጂ ሌላ አይደለም። ሁሉም ለአላህ ባሪያ ሆኖ ይመጣል እንጂ ሌላ ነገር አይደለም። የዒሳ የመጀመሪያው ንግግር እኮ ለበኒ እስራኤል እናቱ ባንቀልባ ተሸክማ በመጣች ጊዜ ምን አሏት? የዛኔ ያ ኡኽተ ሃሩን ወማ ካነ አቡክ ምርአ ሰውኢን ወማ ካነት ኡሙክ በግያ የሃሩን እህት ሆይ አባትሽ ዝሙተኛ አይደለም፣ አባትሽ ክፉ ሰው አልነበረም፣ እናትሽም ዝሙተኛ አልነበረችም።
አንቺስ ጥሩ ሴት ሆነሽ እያለሽ እንዲህ አይነት ክፉ ነገር ከየት አመጣሽ? ምን ይዘሽ መጣሽ? ምን አይነት ውርደት ይዘሽ መጣሽ ባሏት ጊዜ ምን ብላ መለሰች? አላህ ቃል አስገብቷት ነበር እሷ ላትናገር ልጇ እንዲያወራ ማለት እንዲናገር። ከዛስ ፈአሻረት ኢለይህ ወደ ህፃኑ አመለከተች። የዛኔ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ በአንቃልባን ያለን ህፃን እንዴት አድርገን እናናገራለን? ገና ከተወለደ ወይ 1 ሳምንት ወይ 1 ወር እንደዚህ የሚሆን ህፃን ነው። ለማውራት አልደረሰም። እኛ ለምን ጠይቀሽ ጥያቄ እንዴት ህፃን መልስ ይሰጠናል አሏት። ከዛስ የኢሳ የመጀመሪያው ንግግር ማማ ባባ ሳይል ምንም ነገር ሳይናገር የመጀመሪያው ንግግሩ ምንድነው? ኢኒ አብዱላህ እኔ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍትን ሰጥቶኛል፣ ኪታብን ሰጥቶኛል። ወጀዐለኒ ነቢያ ነቢይንም አድርጎኛል አለ። ወጀዐለኒ ሙባረከን አይነማ ኩንቱ ልብ በይ። ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ የትም ብሆን የተባረኩ አድርጎኛል ነው ያለው። ሲጀመር በክርስትና መጽሐፍ ስናይ በመስቀል ላይ የተሰቀለ ሰው የተረገመ ነው። አንቺ አምላኬ ወይ ደግሞ የእግዚአብሔር ልጅ ነው ብለው የምታመልኪው አካል የተረገመ ነው ብለሽ ህሊናሽ ይቀበላል? በተአምር አይቀበልም። በተአምር ህሊናሽ አይቀበልም። ምክንያቱም በመስቀል ላይ የተሰቀሉት እንደተረገመ አድርጎ ነው መጽሐፍ ቅዱስ የሚያስተምረው። አይነማ ኩንት ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ሰላትን እንድሰግድ ዘካን እንዳወጣ አላህ አዞኛል። ዒሳ ይሰግድ ነበር፣ ዘካን ሲያወጣ ነበር። ወደ መጽሐፍ ቅዱስን አንብበሽ ከሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ሴቲቱ ምንድን ነው ያለችው? ጌታ ሆይ አንተ ነብይ እንደሆንክ አያለው ነው ያለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተስ ሰው ልሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። የዛን ኢየሱስ ምን ብሎ መለሰላት? አንቺ ሴት እመኝኝ፣ በዚህ ተራራ ለአብ የማሰግዱበት ጊዜ ይመጣል። መች ነው ታዲያ ጊዜው ስንል ይሄ ግልጽ ነው። እናንተስ ለማታውቁት ትሰግዳላችሁ፣ እኛስ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ያለው። እንግዲህ በማቴዎስ ወንጌል ላይ ስግደት የሚገባው ለአንድ ለአምላክ ብቻ ነው። ታዲያ ኢየሱስ ለምናውቀው እንሰግዳለን ካለ ለአምላኩ ሰግድ እንደነበር ግልጽ ነው ማለት ነው። አምላክ እንዴት ይሰግዳል ታዲያ? ኢየሱስ ለምሳሌ አምላክ ቢሆን አምላክ እንዴት ይሰግዳል? አምላክ ይሰግዳል? ይሰገድለታል እንጂ አምላክ እንዴት ይሰግዳል? ስለዚህ ብዙ ነገሮችን ማንሳት ይቻላል። ኢንሻአላህ ተረጋግተሽ ጊዜ ሲኖርሽ እንደዚህ እየገባሽ እየጠየቅሽ ኢንሻአላህ ቀጥይ እልሻለሁ። እንግዲህ አላህ ሂዳያ ይስጥሽ። አላህ ልብሽን ለሐቅ አላህ ይክፈትልሽ። በርቺ ኢንሻአላህ። ጀዛኩሙላሁ ኸይረን። ዊንታን አለሽ? ድምጽ አይሰማም እኔ ጋር ወይስ ሁሉም ሚውት ላይ ናቸው? ዊንታን አለሽ? ሁሉም ሚውት ላይ ነው። ጀዛከላህ ኸይር ኡስታዛችን፣ በጣም የሚያምር ትምህርት ነው ለኛ የሚወሰድ ነው እንደ ሀሳብ መተዋወስም ስለሆነ አልহামዱሊላህ እንኳን ፈጣሪያችን አላህ ሆነ። እንዲሁም ደግሞ ነቢያቶቹ እና ህይወታቸው እንዲሁ ንጹህ እንደሆኑ
ልጅንም የማቀፍና የመያዝ ጉዳይ እንዳልሆነ ፈጣሪ ጉዳዩ እንዳልሆነ ከዛም በላይ ግን ለተአምር ለማርያም ያደረገላት ተአምር ልጅን የሰጣት ፈጣሪያችን አላህ ክብር ምስጋና ይገባዋል። እንዲሁም ለነሱ ለነበሩበትም ዘመናት ሰዎችን እንዲያስታውሱ ፈጣሪያቸውን እንዳይረሱ ያደረገው ተአምር ለኛም ዘመን ድረስ እንደ ተአምር እንቆጥረዋለንና አልহামዱሊላህ እንደዚህ ፒዩር እና ንጹህ ሆነበት ባለበት ከነክብሩ እኔ አመሰግናለሁ። ስለሰማሁም ደስ የሚል ንግግር ነበር። ፈጣሪ ጨምርልህ። ጀዛከላህ ኸይር። ወያኩም ኢንሻአላህ። ዛህራ ኢንሻአላህ እኔ ልወጣ ነው። ሌላ ሰው ዛህራ አለሽ? ተኝታለች መሰለኝ። አለሁኝ ኡስታዝ እኔ ምን ወጣ ነገ ስራ ገቢ ስለሆንኩ اللهم تقبل منا انك انت السميع العليم وتب علينا يا مولانا انك التواب الرحيم. ربنا لا تؤاخذنا ان نسينا واخطانا ربنا ولا تحمل علينا اسرا كما حملت على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا انت مولانا وانصرنا على القوم الكافرين. ربنا اننا سمعنا مناديا ينادي الايمان امنوا بربكم فامنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الابرار. ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. من تاي حساب ليش أنت متجسم شيء خير الجزاء أحسن الجزاء أستاذ. وعليكم السلام ورحمة الله وبركاته. أشيء عندك تعال لسه من البحث حساب كله. مرحبا. مالتنا هنا مثل من نقول بفيت بقى ስለ ስላምን መስማትም ምንም ነገር አልፈልግም ነበርና ከተወሰነ ጊዜ በኋላ ግን በሶሻል ሚዲያ አንዳንድ ነገራቶችን በማየት ማለት አሁን ያለው አቋሙን ማወቅ ከፈለጋችሁ ብዬ ነው። አልጠላም፣ እስላምን አልጠላም፣ ያለሁበትንም አልጠላም። ግን በቃ አሁን ያለሁበት እንዴት ነው በቃ አላውቅም ብቻ ያነበብሽ ሁላችሁም 440 ሰዎች ዱዓ አድርጉላት። አላውቅም መንገድ ዛራ አቤት መሐመድ አንዴ እንታል ጠይቃት ነበረ እንትን ምንድነው ሪፖስት እስልምና እንትኖችን ሪፖርት እንትን ፖስት ታደርጊያለሽ መሰለኝ? አዎ አደርጋለሁኝ። ለምን ችግር አለው ማለቴ የተመቸኝን ለኔ ጥያቄ የሆነውን ያወዛገበኝን ነገር በዛ ምክንያት እንደውም ከአንዳንድ መምህራኖች ጋር የማውራት እድሉን ተከፈተልኝ ማለት በዛ ምክንያት ማለት ነውና ከተመቸኝ አደርጋለሁ። ችግር ካለው ደግሞ አጠፋለሁ። ክልክል ከሆነ እኔ አላወኩም። ኧረ ይቻላል። ኦኬ በቃ እንጂ ልብሽ ጥሩ ነው ማለት ነው። እየሰማሽ አዳም ጋር ራሱ እያወራሁ ነበርና እና በዛ ሰዓት ራሱ በቃ እግዚአብሔርን ስለታስገብቻለሁ አልኩት። በቃ ስለ ስላሴ እንትን እያልን እና የሆነ በቃ ምን ለበለ ሰዓት ይዘን እናወራለን ምናምን አለ ማለት ፖስቶቹ ጠቅመውኛል። ግን መጥፎ ነገር ከሆነ ማለት የተመቸኝን ነው እያደረክ ያለሁት። እናንተን ቅድም የሚያስብል ከሆነ አጠፋዋለሁ። አይ ኖ እሱ ሳይሆን ቲክቶክ ላይ ብዙ ሰዎች ስላሉ ያለ ያንቺ እንዲወደሽው እንደዚህ እስልምና ጥሩ ነገሮች ስታይ ሪፖስት አድርገሽ ይዘሽው እንደማስታወሻ ማስቀመጥሽ በጣም ቆንጆ ነው። በጣም ቆንጆ ነው። የተመቸኝ ወይም የኔ ጥያቄ ሆኖ ከእስላም መልስ ነው ብዬ ያሰብኩትን ያ ልክ ካልሆነ ደግሞ መምህራኖች እንዲመልሱልኝ በሚል ፖስተዋለሁ ምናምን እንደዛ ነው። ሌላ ችግር አለው? ዛራ ቆንጆ ነው። በጣም አሪፍ ነው። አይ በርቺ እንግዲህ ነገ ምናምን ከምናይ ዛራ አለች ደግሞ የበለጠ ፈታ በይ አትፍሪ። ብድር የተበደርሽ ነው የምትመስይው። አትፍሪ እሺ። የሚሉሽ ነገር ካለ ወንድሞች ምናልባት እድል ከሰጠቻቸው እኔ ጨርሻለሁ። ሰላም አለይኩም ሁላችሁም። ያው እኔ ጋር በጣም መሽቷልና ደህና ደሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር። አላህ ይحفظك አላህ ይጠብቅ። አጠር አድርጋችሁ እሺ። ሰልማን ሰላም ብያለሁ። በጣም ይቅርታ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አጋጣሚ አንተንም ለመዘየር ነበር የገባው ነው ወንድምየው። እንዴት ነህ? ደህና ነህ? ኢንሻአላህ ወጣ
እና ሐሳብህን ስጥ ሰልማን ወንድም። ኸይር ኢንሻአላህ ወገናችን ዊንታና እንግዲህ አላህ ሱብሓነሁ ወተዓላ ሐቅን በሐቅነቱ እንዲያሳይሽ ነው ዱዓ ማደርገው። ባጢልን ደግሞ በባጢልነቱ አሳይቶሽ እንድትርቂው ኢንሻአላህ አሁንም ዱዓም ዳዕዋም እናደርግልሻለን። በበለጠ ግን ከህይወት ተሞክሯም እንደው ሴት ለሴት ነገራቶችም ስለሚያምር ያሉትን ነገራቶች በውስጥ ብታማክሪያት እህትሽ ዛሃራ ኢንሻአላህ ለችግሮችሽ ሁሉ በተለይ ነገረ ድነትን ባተኮረ መልኩ መፍትሄ እንደምሰጥሽ ካላህ በታች ኢንሻአላህ ተስፋ አለኝና ወገናችን ዊንታና ገርሞኛል። የሆነ አንዳንድ እንደዚህ ኢስላሚክ ነገራቶችን ሪፖስት በማድረግሽ ይሄ ራሱ አንዱ ምንድነው አንድ እርምጃ ነው ልበለውት ዛሃራ ወደ እስልምና እንደው ማለት በሩን እያንኳኳሽ ነው ብዬ አስባለሁ። ኢንሻአላህ ልቧ ክፍት እንደሆነ ያሳያል። አዎ ኢንሻአላህ እና የተወሰኑ እንደው ወንጌል ላይ የተወሰኑ ነገራቶች ትንሽ ልበላት አዎ እንትን በለ ትንሽ እቅጠር አድርግና ንገራተኝ ነገ ስራ ገቢ ስለሆንኩ ነው ማለት ኢንሻአላህ ኢንሻአላህ። እንግዲህ ወደ እስልምና ስትመጪ እውነተኛውን ኢየሱስን ነው ፈልገሽ የምታገኘው። ያ ማለት ምንድነው? የምትቀይረው አምላክ የለም፣ የምትቀይረው ሃይማኖት ነው የሚኖረው። ከዛ በኋላ ከሰው ሰራሽ ሃይማኖት ድንገት ይንስልሽ በማስረጃ ላይ ሆኜ ነው ማለትም ሰዎች ተሰብስበው እንደ ፓርላማ ያጸደቁት ነገር ስለሆነ ነው። ምክንያቱም ይህን እምነት ሁኑ ብሎ ባይብል ላይ መለኮታዊ ራዕይ ስላላዘዛቸው ማለት ነው። ስለዚህ የምትቀይሪው ሰው ሰራሽ እምነት እንጂ የምትቀይሪው አምላክ የለም። እውነተኛውን አምላክ ነው የምታውቂው። ያ ማለት ደግሞ ኢየሱስ ምን አስተማረ ምን ነበር የሚለው ደግሞ ምንድነው እንደ መሸጋገሪያ ድልድይ ትጠቀሚበታለሽ ብዬ ማስባቸው የተወሰኑ ኢየሱስ አስተምሮ ምን ነበር የሚለውን ትንሽዬ ወንጌል ላይ ጠቅስ ላድርግ። ኢየሱስ በዮሐንስ ወንጌል ምዕራፍ 17 ቁጥር 25 ላይ ጻድቅ አባት ሆይ ዓለም ባያውቅህም እኔ አውቅሃለሁ አለ። እነዚህ አንተ እንደላከኝ ያውቀዋል ይላል ሐዋርያቶች በጊዜው አብረውት ለነበሩ ሰዎች። ከዚሁ ምዕራፍ ዮሐንስ ወንጌል ምዕራፍ 17 ከቁጥር